ሰላም እንዴት ናችሁ? ቅዳሜ ላይ ቪዲዮ ለቅቄላችሁ ነበር እና ፍሪ $1000 አካውንት እንዴት እየሄደ እንደሆነ ኮመንት ላይ ጠይቃችሁን ጥያቄ አንዳንድ የተነሱ ኮንሰርኖች ነበሩና እነሱን ለማጥራት ነው የመጣሁት። የደረስኩበትንም ሌቭል ማሳያችሁ ይሆናል። መጨረሻ ላይ ደግሞ ሌላ እንደዚህ ቦነስ የሚሰጥ አለ፣ እሱንም ማሳያችሁ ይሆናል። ግን ለምን ተዋሻለህ ይላል። ለምን ተዋሻለህ አይ ዶንት ኖ ምን አይነት ሰው እያለኝ እንደሆነ አላውቅም ስላችሁት ይሄን አካውንት ወይ ደግሞ እንደዚህ አይነት ቪዲዮ ሰራ እኔ በጣም ደከም ያለው ስላችሁ ቪዲዮ በመስራት ሳይሆን እንደዚህ አይነት ሪላያብል ስላችሁ ያልተሞከረ ነገር አሁን ለምሳሌ ክሌም ለማድረግ የሚከብዱ ነገሮች ምናምን ለቪዲዮ ተብለው ክሌም አድርጉ ውሰዱ ምናምን ተብለው ይሰራሉ እና እነሱን ነገሮች ቢያንስ ግን ክሌም ለማድረግ የሚቻሉ ነገሮችን ቪዲዮ አቅርቤ ያለው። ከዛም በኋላ ይከፍላል አይከፍልም ሪላያብል ነው የሚሉትን ነገሮች ደግሞ የምናውቀው በሂደት ነው። እኛ ግን ማድረግ የምንችለው ነገር ዲስክሪፕሽን ላይም እንዳልኩት ምንም አይነት ፔመንት አናወጣም፣ ብራችን አናባክንም። ጀስት ግን ፕሮፊርም ላይ ወይ ደግሞ ትሬዲንግ ላይ የገባችሁ ያላችሁ ሰዎች ወይ ደግሞ ፕሮፊርም ከዚህ በፊት ሞክራችሁ አሁን ላይ ግን ካፒታል ያጣችሁ ሰዎች ብትሞክሩት አትጎዱም። ዴሞ አካውንት ላይ ከመጃጃል ይህን ነገር ለምን አትሞክሩትም ነው። እኔ አሁን ለምሳሌ ዴሞ አካውንት ላይ መጃጃል ብዬ ነው የማስበው። ወይ ትሬድ አለማድረግ ለምን የሆነ ያክል ሌቭል ካለፋችሁ በኋላ ወይ ትሬድ አታርጉ ወይ ደግሞ እንደዚህ አይነት ነገር የፈልጋችሁ የሆነ ሆፕ ያለው ነገር ላይ ሞክሩ እንጂ ዝም ብሎ ዴሞ አካውንት ላይ ማዘዝ ኢትና ኩል ቤስ ለማስብ ነው። እና ለዛ ነው ለምን ተዋሻለህ ይከፍላል ግን ብሎ የሚለው አይ ዶንት ኖ። ፈንዲንግ አካውንት ላይ ምናምን ክሉ ይኖራችሁ አላውቅም። እኔ $1000 ሲል ሜይ ቢ ታምብኔሉ ሚስሊድ አድርገው ከሆነ አላውቅም። ይሄ ቤት ተቀምጣችሁ ኢንተርኔት ኮኔክሽን ብቻ ካላችሁ ምናምን ይሄ እንደ ፖፖ ላይፍ ምናምን እንደሚያስተዋውቁት አይነት ስራ አይደለም። ቶታሊ ዲፍረንት። ኢንቴንሽንን ትረዱታላችሁ ብያስባለሁ። ሩል ነው አይ ቲንክ የሚለው ብያስባለሁ። ይሄኛው ሩሉን አውርቻለሁ። አሁንም ሜይ ቢ ሜንሽን ላደርገው እችላለሁ። አካውንቱን የደረሰበትን ስናይ ይኸው ዲስክሪፕሽን ላይ ገልጫለሁ። $1000 አካውንት ምንም ዲስኮርድ እና ሪፈራል ሳትጠቀሙ ነው የምትሉት። እዚህ ጋር ምንድን ያልኩት ያልሞከርኩትን አልመክርም። በቃ እኔ ጀስት ያላረኩትን ነገር አድርጎ አልልም። እኔን የሚጠቅመኝ ሆነው እናንተ የማይጠቅማችሁ ስለሆነ አይደለም። ምንም የሚጠቅመኝ ምንም የምጠቀመው ነገር የለም። አብሶሉት ዚሮ። ምንም ሪፈራል ምናምን ነገር የሚባል ነገር የለም። እኔ የሞከርኩትንም እናንተ ሞክሩ ብዬ ስለማስብ ነው። ለምን እኔ ዩቲዩብ ቪዲዮ መስራት አቆምኩ እንጂ መስራት የጀመርኩበት ምክንያት የሆነ ሮው የሆነ ኮንተንት ለመስጠት ነው። አለ አይደለም ብዙ ሼዲ ነገሮች አሉ። እነሱ ነገሮች ለማጥራት የሆነ አውተንቲክ የሆነ ነገር ለመስጠት ነው እየፈለጉ ያሉት እና ለዛ ነው ቪዲዮን እያረዘምኩት ከሆነ አም ሶሪ። ጀስት ግን ማጥራት ያለብኝ ብዬ ስለማስብ ነው። አዳዲስ ሰዎች የሚመጣችሁ ስላላችሁ ሰብስክራይብ ያደርጋችሁ ስለሆነ አመሰግናለሁ። አሁን ሰብስክራይብ አድርጉ። ብናድግ ደስ ይለኛል። በት ስቲል ኦልዌይስ ቬሪፋይ ዘ ኦፈር ኤንድ ኢትስ ተርምስ ቢፎር ፕሮቫይዲንግ ኤኒ ፐርሰናል ኢንፎርሜሽን ኦር ሳይንአፕ ከማድረጋችሁ ፐርሰናል ኢንፎርሜሽናችሁን ኢቨን ስማችሁን ኢሜይላችሁን ከማስገባታችሁ በፊት ግን ቼክ አድርጉ። የራሳችሁንም ማለት ለምን ሁላችንም ቼክ የምናደርገው ነገር ይለያያል። ሁላችንም የሪስክ ቶለራንሳችን ስለሚለያይ ማለት ነው። ምንም አይነት ክፍያ ግን እንዳትፈጽሙ። ጀስት ፍሪ ጊቭ አዌይ ኦንሊ ብያለሁ እዚህ ጋር ማለት ነው። አጌን ይሄም የኔ ነው። ክፍያ መፈጸም ትችላላችሁ፣ መግዛት ትችላላችሁ አካውንት። ግን እኔ ግን ምንም አይነት እንትን አልመክራችሁም እንደዛ እንድታደርጉ ማለት ነው። ይህን ይመስላል። አሁን አካውንቱ ወደ ምን ደረሰ የሚለውን እኔ ወደ ምን ደረሰ ስላችሁ ፌዝ ዋንን ይህን ቪዲዮ ያሳያችሁ የቀረጽኩ ቀን ላይ ያለ ዓርብ ዕለት ነበር የቀረጽኩት። የዛኑ አልፍ ያለው ሁለተኛ አካውንትም አሁን ዛሬ አልፍ ያለው ጀስት ስክሪንሾቱን አሁን ላይ እዚህ ጋር ማስገባላችሁ ይሆናል። ጀስት አንድ ትሬድ ነው የሚያስፈልገን $50 ነው። በጣም ኢዚ ነው። ስለዚህ ፌዝ ዋንን ማለፍ ከባድ አይደለም፣ ሞክሩት። ፌዝ ቱንም ደግሞ ተቀብያለሁ። አሁን ማሳያችሁ ይሆናል ማለት ነው። እሱን ደግሞ ኦኬ። ወደ አካውንታችን ስንገባ አይ ቲንክ አካውንት ነምበርን ታውቁታላችሁ ብያስባለሁ፣ ወይ ደግሞ እዛ ቪዲዮ ላይ ቼክ ማድረግ ትችላላችሁ። ኢፍ ኢትስ ነሰሰሪ ማለት ነው። እኔ ምንም አይነት ነገር ልቀበል ስላልሆነ ጀስት ቼክ ማድረግ ትችላላችሁ። ኤኒዌይስ አካውንት ኦቨርቪው የሚለው ጋር እንመጣለን። አካውንት ኦቨርቪው የሚለው ጋር ስንመጣ ይኸው ኦንጎይንግ ነው የሚለው። ፕሮፊት ታርጌት 50 ነው። ሩል የሚለው መጀመሪያ ላይ ሩል የሚል ኮመንት ነበር። አይ ቲንክ ሩል $50 ነው ፕሮፊት ታርጌታችሁ። ቶታል ሉስ ማድረግ ነው 200 ነው። ስለዚህ በጣም ሌም ነው ፌዝ ዋንን ማለፍ እቃቃ ጀስት ላይክ እንደዛ ነው። ብቻ ኒዌይዝ አልፌዋለሁ። ግን እናንተ ደግሞ እንደዚህ ፌዝ ዋን ላይ ገብታችሁ ማያመጣላችሁ ከሆነ እንደዚህ ስትመጡ ምናምን ስታርት ስቴፕ ቱ ሚል ማያመጣላችሁ ከሆነ እኔ ላይ ማያመጣም ነበረ። ሙሉ አካውንት ሙሉ አሁን ራን እያደረገ ያሉ ትሬዶች ካሉ እነሱን ክሎዝ ማድረጋችሁ እንዳትረሱ። ክሎዝ ሙሉ ከተደረገ በኋላ ኤምቲኤፍ ላይ በቃ ምንም ራን እያደረገ ያለ ትሬድ ከሌላ ወደዚያ ወደ አካውንታችሁ ውስጥ ገቡና ትንሽ ከጠብቃችሁ በኋላ ሜይ ቢ የሆነ ያክል ሰዓት የሆነ ያክል ቀንም አንድ ቀንም ሊሆን ይችላል። አይ ዶንት ኖ። እኔ ያው ዓርብ ነው ጀስት ዛሬ ነው ቼክ እያደረግኩት ያለሁት። ሶ እዚህ ጋር ትመጡና ዲቴይል የሚለው ከገባችሁ በኋላ ሪፍሬሽ ትሉታላችሁ። ሪፍሬሽ ስትሉት እዚች ጋር ስታርት ፌዝ ቱ ምትል ነገር ትመጣ ነበር መታለኝ ነበር መጀመሪያ ላይ
አሁን ላይ ግን ኦልሬዲ አካውንቴ እዚህ ጋር ራሱ ስታርት ስቴፕ ቱ የሚል ያመጣላችኋል ማለት ነው። ከዛም በኋላ ስቴፕ ቱዋችሁን ትቀበላላችሁ። ፌዝ ዋን እናለፋችሁ። ስቴፕ ቱ ደግሞ ሩሉ ነግሬያችኋለሁ። እንደ ኖርማል ፋንዲንግ አካውንት ነው የሚሆነው። ይኸው ክሬደንሻል ይኸውና እዚህ ጋር ፓስወርድን ኤዲት ማድረግ ይችላሉ። ሰርቨር ዌብሳይት ሰርቨር ነው። እነዚህ ነገሮች ይመስላሉ ማለት ነው። ስለዚህ ስቴፕ ቱ ተቀብለን ትሬድ ማድረግ እንጀምራለን በኖርማሉ። እዚህ ላይም አዲስ ነገር ካለ የማሳውቃችሁ ይሆናል። ማንኛውንም አይነት ጥያቄ ካላችሁ ኮመንት ላይ ያስቀምጡልኝ። ማንኛውም አይነት ኮንሰርን ካላችሁ እኔ የማውቀው ከሆነ እመልስላችኋለሁ፣ ወይም ደግሞ ለመመለስ የቻልኩትን ያክል ጥረት አደርጋለሁ። ማንኛውም አይነት ለምጠይቁት ጥያቄ ማለት ነው። ሰብስክራይብ ማድረግ እንዳረሱ ሰብስክሪብ ያርጉና ኤኒዌይስ ሌላኛው ያልኳችሁ መጨረሻ ላይ ደግሞ ፕሮሚስ የገባሁላችሁ አዲስ $1000 አካውንት የሚሰጥ ዊች ኢዝ ሰርቨሩ ተመሳይ ነው። ቪፕሮፕ ነው። ይሄኛው ፒፕ ዳንስ ነው፣ ያኛው ቪፕሮፕ ነው። ቪፕሮፕ አካውንታቸው ማለት ሞባይል አፕሊኬሽን ነበራቸው። ሞባይል አፕሊኬሽናቸውን ከፕሌይ ስቶር ማውረድ ትችሉ ነበረ፣ ግን እሱኛው በሆነ ምክንያት ዳውን ሆኗል የሚለው ኢሜል ላይ ልከውልኝ እንዳሳውቅኝ ከሆነ። ስለዚህ አሁን ላይ አዲስ አፕሊኬሽን ዴቨሎፕ እያደረግን ነው፣ ግን እስከዛ ድረስ ለዚህ ይቅርታ ለመጠየቅ ምናምን ብለው $1000 አካውንት ቱ ስቴፕ ሰጥቶናል ማለት ነው። አቬይላብል ፎርኤቨር ነው። ፐርቼዝ አያስፈልጋችሁም ለሁሉም ሰው ዓለም ላይ ላሉ ሰዎች በሙሉ ስላችሁ የሆነ ካንትሪ ሪስትሪክሽን የለውም። ከዛ ዌብሳይታቸው ላይ ገብተን አፕላይ ነው የምናደርገው ማለት ነው። ኮምፕሊትሊ ፍሪ፣ አሁንም ቢሆን ፍሪ ነው። ምንም አይነት ፔመንት እንዳትፈጽሙ። እኔ እንደዚህ ነገር ፈጽሙ ምናምን አላላችሁም። ራሳችሁ ነገር ቼክ አድርጉ። ግን አይ ሪኮመንድ ዩ ቱ ኖት የሆነ ፕሮሲድ እንዳታደርጉ ፕሮሲድ። ኦኬ ሰው እዚህ ጋር መግባት እንችላለን። $1000 አካውንቱን ለመውሰድ ማለት ነው። ቪዲዮ ትንሽ ረዘም ሊል ይችላል። ያ በት አውተንቲክ ማክሲመም ሜይ ቢ 12 ምናምን ሚኒት ሊሆን ይችላል። ይሄኛውን ክሌም እንደምናደርግበት ደቂቃ ይወስናል ማለት ነው። ሊንኩን ይህንንም የዚህ ቪዲዮ ዲስክሪፕሽን ላይ አስቀምጥላችኋለሁ። ይህንንም ውሰዱ። ከዛም በኋላ እድላችሁ ሞክሩ። ከዛም በኋላ ደግሞ አዳዲስ ዲስካውንቶችም ሲኖሩ ሪላያብል የሆኑ እኔ ራሱ ኢንቨስት ማድረግባቸው ፕላትፎርሞች ላይም የማሳውቃቸው ይሆናል። እንደዛ የምትፈልግ ከሆነ ኮመንት ላይ ብታሳውቀኝ ደግሞ ሞር ዊዝ እንትን እጀምራለሁ ማለት ዊዝ ካሬጅ ነው የሚባለው። ዊዝ ምንድን ነው ዊዝ የሆነ ነገር ረሳሁት ቃሉ ብቻ ወይስ ቪዲዮን ለማፍጠን እያሰብኩ ስለሆነ እንትን እያልኩ ነው። ሶ ፍሪ ቻሌንጅ የሚለውን የምነካው ጀስት ዲስክሪፕሽን ሊንኩን አስቀምጥላችኋለሁ። ሊንኩን ስትነኩት ማለት ነው። ከዛም በኋላ ሴፍ ፍሪ ምናምን ያ ኦልሞስት ተመሳሳይ ናቸው። ተመሳሳይ ያኛው ስሙ ነው የሚለያየው። እዚህ ጋር ፒፕ ዳንስ ነው የሚለው ቪፕሮፕ ነው። ግን ቪፕሮፕ ነው መጀመሪያ ሲጀመር ዌብሳይት የሚጠቀመው ሰርቨር አሚን ፒፕ ዳንስ የሚጠቀመው ሰርቨር ቪፕሮፕ ላይ የማውቀው ነው ማለት ዌብሳይት የሚባለው ማለት ነው። እሱ ላይ ከዚህ በፊትም እንደዚህ ያልፌ ነበር። ፌዝ ዋን ይሰጣሉ ብዙ ጊዜ $1000 አካውንት ይሰጣሉ። አፕሊኬሽናቸው አሁን ላይ ከፕሌይ ስቶር ላይ ዳውን ካልሆነ እዛ ላይ የተሰጡትን ሪቪዎች ማየት ትችላላችሁ። ጀስት ኢንኬዝ ኢንቨስት እንድታደርጉ ምናምን ነገር ሳይሆን እንደዛ እዚህ ጋር እነዚህን አልፌ ነበረ ምናምን። ፌዝ እንዴት መሰላችሁ? እነዚህ ብዙ ጊዜ ዋን ታይም ፔመንት አይደሉም። አይ ቲንክ ክላይምበር $6000 አካውንት ነገር ነበራቸው አላቸው እና እሱን ፌዝ ዋን ነገር አለፍኩና ፌዝ ቱ ላይም ደግሞ ፔመንት አለው ዊች ኢዝ ወደ $26 ምናምን አካባቢ። ግን ያው እዚህ ላይ ኢንቨስት እንድታደርጉ አልመክራችሁም ስላችሁ እኔም ራሴን ኢንቨስት እንዳደርግ አልመክርም እዚህ ላይ ማለት ነው። ጀስት ግን ፍሪ የሚሰጡን ከሆነ ክሌም እያደረግን ብዙ ነገሮችን እንሞክራለን። ከሆነም መሰየው ካልሆነም መሰየው አይነት ነገር ማለት ነው። ስለዚህ ምንድነው የምናደርገው? አግሪ እንላለን። ከዛም በኋላ ተመሳሳይ ነው ከዛ ቪዲዮ ጋር ፕሮሲድ ቱ ፔመንት ነው። አካውንት መጀመሪያ ስላለኝ ምንም እንትን አለ። ከሆነም ደግሞ ያን ቪዲዮ አይታችሁ እዚህ ላይ አስቀምጥላችኋለሁ ሜይ ቢ። ከዛም በኋላ እንትን ትላላችሁ ማለት ነው። አካውንታችንን አይ ቲንክ ክሌም አድርገናል። አይታችኋል። ፌልድ ያደረጉትን በሙሉ ነገሮችን በሙሉ ተሞክሩባቸዋል። ፌልድ ግን በተለያዩ ነገሮች ነው ፌል። አንዳንዶቹ በጊዜ ምክንያት ነው፣ አንዳንዶቹ በትክክል ፈንድተው ነው ምናምን። አሁን ለምሳሌ እነዚህ ይህ ምንድን ነው እስኪ ሚኒመም ትሬዲንግ ዴይስ ብቻ የሆነ ነገር ተፈጥሯል። ፕሮፊት ታርጌት 50 ዋን ስቴፕ አለ ነው ብቻ። ይሄኛውን አዲሱ አካውንታችን ያው 30 ቀን ተሰጥተናል። ተመሳሳይ ክራይቴሪያዎች ናቸው። $50 ኤክስፔክት የሚደረግብን ሚኒመም ዴይስ ኦፍ ትሬዲንግ 1 ነው። 2 ስቴፕ ነው። ያው ስቴፕ 2 ላይ ሲሄድ ኖርማል ፋንዲንግ አካውንት ይሆናል ማለት ነው። ስታርት ስቴፕ 2 የሚላለ ይኸውላችሁ ይሄኛው ነው። $6 አልፌ ከዛም በኋላ ፔመንት እያሉኝ ያለው ይሄኛው ነው። እንደዚህ አይነት ስትራክቸር ያላቸው አሉ ባይዘወይ ማለት ነው። ስታርት ስቴፕ 2 ብለውን ወደ ፔመንት ስትራክቸር የሚያስገባኝ ያ አይታችኋል። ባይ ነው ምናምን ነገር ማለት ነው። አይ ዶንት ዋንት ቱ
የሆነ ፌዝን ብቻ አልፌ ነበር። ብቻ ብዙ ናቸው ከዚህ ጋር እንትን በላይ ኤኒዌይስ እሱ አይደለም ፖይንቱ። ይህን ይመስላል። ክሬደንሻላችንን ምን ጋር ነው የምናገኘው? እዚህ ጋር ነው የምናገኘው። ከዛም በኋላ ተመሳሳይ ናቸው። ይኸውና ሎጊን ኢንፎችን ይኸውና እዚህ ጋር ኤዲት ማድረግ እንችላለን። እዚህ ጋር ኮፒ አድርገን MT5 ላይ እንገባለን ማለት ነው። MT5 በዊንዶው መጠቀም ትችላላችሁ፣ ካልሆነም ደግሞ በስልካችሁ። ስለዚህ ጉድ ላክ። ሰብስክራይብ አድርጉ። ማንኛውም ጥያቄ ካላችሁ ጠይቁኝ። አመሰግናለሁ። መልካም ጊዜ። ቻው